ሰላም ውድ የኤርሚ ዩቲዩብ ቻናል ቤተሰቦች በዛሬ ቪዲዮ ለማየት የምንሞክረው በጃፓን መንግስት የሚሰጠውን ጃፓን ሜክሲት ስኮላርሺፕ ይሆናል። ሙሉ ፕሮሰሱን አፕሊኬሽን ፕሮሰሱን ጨምሮ የሚያስፈልጉ ሪኳየርመንቶችን እስከ መጨረሻው አብረን ለማየት እንሞክራለን። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ጃፓን ሜክሲት ስኮላርሺፕ which is the responsible ወይም ደግሞ ሪስፖንሲቢሊቲውን የሚወስደው ለዚህ ስኮላርሺፕ ኤምባሲ ኦፍ ጃፓን ኢትዮጵያ የሚገኘው ሲሆን ሙሉ አፕሊኬሽናችን ወደ ኤምባሲ ይሆናል ማለት ነው። what are the levels ሚለውን ስናይ ባችለር፣ ማስተርስ እና ፒኤችዲ ሌቭል አፕላይ ማድረግ የምትችሉ ሲሆን አፕሊኬሽን ሩቱም ደግሞ እንዳልኳችሁ ነው which is ፖስታል ሰርቪስን ነው የምንጠቀመው ማለት ነው። ሶ ፖስታል ሰርቪስን ተጠቅመን ወደ ኤምባሲው ነው የምንልከው ማለት ነው። what are the deadlines ሚለውን ስናይ ዴድላይኑ which is ሜይ 30 2025 ነው። I think ይሄን ቪዲዮ ከሰራንበት 15 ቀናቶች ብቻ ነው ያለው። ራቅ ያለ ቦታ የምትገኙ ኤምባሲ በፓስፖርት በፖስታ በመልኩበት ሰዓት which is ዱሬሽኑ ስለሚፈጅ አርዲ ብትልኩ የተሻለ ነው። let's start with the scholarship programs. so በሜክሲ ስኮላርሺፕ የሚሰጡ ስኮላርሺፕ ፕሮግራምስ ሶስት ናቸው። the first one research students program ይባላል which is masters በዲግሪ ሌቭል እና ፒኤችዲ ሌቭል አፕላይ የምታደርጉ ሪሰርች ሪሌትድ ወይም ደግሞ ሪሰርች ቤዝድ ፕሮግራሞች አሉ። ሶ እሱን አፕላይ ታደርጋላችሁ the first one ማለት ነው። then the second one which is the undergraduate student program ይባላል which is undergraduate student program ማለት በዲግሪ ሌቭል ማለትም ሃይ ስኩል የሆናችሁ ዲግሪ ሌቭል አፕላይ የምታደርጉት ነው። ብዙ ኦፕሽኖች አሉ እስከ 3 ድረስ መምረጥ ትችላላችሁ። the third one ደግሞ which is ለባችለር ነው። ይሄም which is University of College of Technology student program ነው። more of tech related ኮርሶችን እዚህ ላይ ታገኛላችሁ ማለት ነው። then what are the benefits ሚለውን ስናይ ይሄ ስኮላርሺፕ ከቨር የሚያደርገው which is tuition free which is tuition fee ከቨር ያደርጋል ፍሪ ነው። then the pocket money ያለ pocket money which is የኪስ ገንዘብ ይሰጣችኋል። then the last one ደግሞ transportation ከቨር ይደረግላችኋል። ቶታሊ ለመግለጽ ያህል which is fully funded scholarship ነው። so ሙሉ ነገራችሁ ከቨር ይደረጋል ማለት ነው። so what are the documents ሚለውን እኒ ዶክመንት ስንል ከኤዱኬሽናል ዶክመንት ውጪ ከሚያስፈልጉ ውጪ ሌላ ቤዚክ የዚህ ስኮላርሺፕ ዶክመንቶች 5 ናቸው which is the first one application form ነው። application ፎርሙን በጥንቃቄ መሙላት አለባችሁ። the second one ደግሞ placement preference application form ነው። ማለትም እናንተ የምትፈልጉትን 3 ዩኒቨርሲቲ መርጣችሁ የምታስገቡበት placement preference application form ይባላል። በኋላ ላይ እናየዋለን። the second one እሱ ነው። so እሱን ከሞላችሁ በኋላ ደግሞ the third one which is the field study research plan የሚባል ደግሞ አለ which is field of study and research plan የምንለው አብዛኛው ጊዜ motivation letter ወይም ደግሞ statement of purpose or statement of problem የምንለው ነው። ይሄ ብዙ ጊዜ የራሳቸው ፎርም ስላለ motivation letter መጻፍ አይጠበቅባችሁም። but እነዛ ጥያቄዎች related to motivation letter ስለሆኑ መጻፍ ወይም ደግሞ እዛ ላይ ፊል ማድረግ ይኖርባችኋል። so ይሄንን ይመስላል ማለት ነው። the third one the fourth one ደግሞ which is the health certificate ነው። ማለትም ሄልዛችሁን ቼክ የሚደረግበት ነው። እዚህ ጋር አብዛኛው ጊዜ health professional ወይም ደግሞ ዶክተሮች የሚሞሉላችሁ ነው። so ይሄንን መምላት ይኖርባችኋል። the last one ደግሞ the recommendation form ነው። recommendation form ከሌሎቹ ለየት የሚያደርገው በሜክሲ ስኮላርሺፕ እናንተ አስተማሪው ሞልታችሁ ተቀበላችሁ ሳይመልኩት አስተማሪው ራሱ ሞልቶ በፖስታ አሽጎ ለእናንተ ይልክላችኋል። ሶ አዘር ዶክመንቶችን በመልኩበት ሰዓት እሱን ሳከፍቱ ሌሎች ዶክመንታችሁን ደግሞ በሌላ ፖስታ አድርጋችሁ አንድ ላይ ትልካላችሁ ማለት ነው በፖርታሉ ወይም ደግሞ which is በኤምባሲው ፖስታል ሰርቪስ አማካኝነት ማለት በኋላ እናያለን። ሶ ስለ ዶክመንቶቹ አንዳንድ ነገር ልበላችሁ። the first one which is ዶክመንቱ non returnable ነው። ማለትም ዋና ኦሪጂናላችሁ መስጠት የለባችሁም ስለማይመለስ ኮፒ ነው መስጠት ያለባችሁ። then submission by hand or email is not acceptable ማለትም ኤምባሲ ሄዳችሁ ዶክመንት ብትሰጡ አይቀበሏችሁም። even ኢሜልም አይቻልም። so only አማራጩ ምንድነው ፖስታል ሰርቪስ ወይም ደግሞ ፖስታል አድሬስ አለ በፖስታ ቤት ከየትኛውም ኤሪያውን መላክ ትችላላችሁ። ራቅ ያለ ቦታ ካላችሁ ግን አርዲ ብልኩት ምክንያቱም ሊቆይ ስለሚችል ማለት ነው። then the other thing which is it has to be typed not handwritten and printed ይላል። ስለዚህ እነዛ ቅድም የጠቀስናቸው ዶክመንቶች handwritten መሆን የለባቸውም። ፒዲኤፍ ሪደር ወይ አዶቤ ሪደር ላይ መታችሁ በሃንድ ነው የምትሞሉት። ማለትም ታይፕ አድርጋችሁ ነው የምትሞሉት። በስክሪፕቶ መጻፍ አይቻልም። then እሱን ከሞላችሁ በኋላ ፕሪንት አውት አድርጋችሁ ሲል ኢንቨሎፕ አድርጋችሁ ትልካላችሁ ማለት ነው። then ኤዱኬሽናል ዶክመንቶች ላይ ደግሞ በጣም መጠንቀቅ ያለባችሁ it has to be stamped መሆን አለበት። ማለትም ሌጋላይዝ የምንለው ነው። ስፔሻሊ ኢጣሊ ላይ አፕላይ የምታደርጉ ታውቁታላችሁ። በዩኒቨርሲቲው ሌጋላይዝ ወይም ደግሞ በሚኒስትሪ ኦፍ ኤዱኬሽን
ፎሬን አፌርስም ጨምሮ መደረግ አለበት ቲያዘርቲን ፎቶ አታች ስታደርጉ ሜንሊ ሜዲካል ሰርቲፊኬት ላይ it has to be glued ነው ማለትም ስቴፕለር መጠቀም አይቻልም ሶ በግሉ ነው አታች ማድረግ ያለባችሁ ሜንሊ አስ አ ፖይንት ምነግራችሁ ጋይድላይኑን በደንብ አንብቡ እያንዳንዱ በሶስቱም ስኮላርሺፕ ፕሮግራሞች ላይ አፕላይ በመታረጉበት ሰዓት ጋይድላይኑን በደንብ አንብቡ which is vague ነው በጣም ሰፊ ነው ግን ጊዜ ወስዳችሁ ብታነቡት ለእናንተ አሪፍ ነው ማለት ነው what are the steps የሚለውን ደግሞ እንመልከት እንዴት ነው አፕላይ የምናደርገው የሚለው ስቴፑን ከማየታችን በፊት as you know we have a dream solution consultancy ያለን ሶ እሱን ሰርቪስ እየተጠቀማችሁ እንደሆነ አሁንም እየተጠቀሙ ያሉ ተማሪዎች አሉ ላይቭ ሴሽኖችም አሉን የምናዘጋጃቸው በየሳምንቱ ማክሰኞና አርብ ቴሌግራም ቻናል ላይ እሱንም ጆይን ማድረግ ትችላላችሁ then we have also premium service especially በአሁን ሰዓት ኢጣሊያ አፕላይ አድርጋችሁ ሰመሪ የደረሳችሁ premium service አለን the first one interview preparation ነው how to prepare to the interview የሚለው and the second one ደግሞ which is document preparation ማለትም ኢንተርቪው ሲገቡ ምን ዶክመንት ይዛችሁ መግባት አለባችሁ እንዴት ነው ሲኩዌንሱ የሚለውን every detail እሱን በደንብ ከኛ ጋር ሰርቪሱን ማግኘት ይችላልላችሁ ስኮላርሺፕ ሰርቪሶች አሉ ሪጂናል and merit based then booking services አሉ እንዴት how to book የሚለውን and also online payment system especially including the insurance even legalization process ላይ online payment system የተቸገራችሁ የትም ዩኒቨርሲቲ ያላችሁ እኛን ሰርቪስ መጠቀም ትችላላችሁ ማለት ነው ሶ ኮንታክት እንዴት እናርግ የሚለውን which is ermitube obvious ነው ብዙ ሰዎች ያውቁታል the other thing ደግሞ dreamsoko ወይም ደግሞ @ermi8 ብላችሁ ቴሌግራም ላይ especially @ermi8 ላይ እንዳልኳችሁ ነው ማክሰኞና አርብ ላይ we have a live session ከ2:30 ማታ ጀምሮ ሶ እነዛን ላይቭ ሴሽኖች ላይ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ ደግሞ ኮንታክት ማድረግ ትችላላችሁ let's go to the application step እዚህ ጋር የምታዩት አራት ስቴፖች አሉ እነዚህ ስቴፖች ለሁለት ይከፈላሉ the primary phase እና ወይ primary screening then the secondary screening ምንድነው ፕራይመሪው ሶስቱን ያጠቃልላል which is the first one apply to the embassy አሁን እያደረግን ያለ ነው ማለት ነው እንዴት ነው አፕላይ የምናደርገው እናየዋለን then the second one ይሄንን ኤምባሲ አፕላይ ካደረግን በኋላ ለሪተን ኤግዛም ሰሌክት እንደረጋለን ሪተን ኤግዛሙን ካለፈን በኋላ ኢንተርቪው አለ this one the primary ናቸው እነዚህን ከጨረስን በኋላ the secondary phase ደግሞ ምንለው which is apply to the university ማለትም ኢንተርቪውን ስታልፉ ኤምባሲ ይፈቅድላችኋል ለዩኒቨርሲቲ አፕላይ እንድታደርጉ ማለት እንዴት ነው ሰብሚት የምናደርገው ዶክመንት የሚለው this address ተጠቅማችሁ በፖስታ ቤት ነው መልኩት ማለት ነው in person አይቻልም በኢሜል አይቻልም the first one which is Embassy of Japan Cultural and Press Division ብላችሁ ሜክሲ ስኮላርሺፕ ፒኦ ቦክሱ 5650 ነው አዲስ አበባ ኢትዮጵያ ብላችሁ በዚህ አድሬስ መላክ ነው ያለባችሁ ማለት what are the document to submit የሚለው ከኤዱኬሽናል ዶክመንት ውጪ ምን ዶክመንቶችን ያስፈልጋሉ የሚለውን አብረን እንመልከት the first one which is ዌብሳይቱ ላይ ራፍሊ አንዴ ነው which is ዌብሳይቱ ላይ እንደምታዩት 2026 ነው አፕላይ የሚደረገው ዴድላይኑ which is ሜይ 30 2026 ነው ደን እዚህ ጋር እንደምታዩት የተለያዩ ስኮላርሺፖች አሉ ደን እዚህ ጋር የምታዩቸው ሶስቱ የስኮላርሺፕ ታይፖች ሊንካቸው ተቀምጧል which is HTML ፎርማት ነው ስለዚህ ክሊክ ስታደርጉት ወደ ፖርታል ወይ ደግሞ ወደ የስኮላርሺፕ ፖርታል ይወስዳችኋል ደን እዚህ ጋር አድሬሱ ቅድም ሜንሽን ያደረኩላችሁ አድሬስ ነው ደን ደግሞ እዚህ ጋር need to consider የሚለው about document ላይ ቅድም ሜንሽን አድርገናችኋል which is ዶክመንታችሁ which is ስታምፕ መኖር እንዳለበት everything እነሱን ዲቴሎች እዛ ጋር የተጠቀስናቸው ናቸው ስለዚህ እነሱን ዲቴል ማንበብ ትችላላችሁ ማለት ነው ደን ቅድም እንዳልነው ደግሞ ፕራይመሪ ስክሪኒንግ እና ሰከንዳሪ ስክሪኒንግ የሚባላል ሶስቱ ፕራይመሪ ላይ ገባሉ ሰከንዳሪ ላይ ደግሞ the other remaining part እንደሚገቡም ሜንሽን አድርገናል ሶ እነዚህን ዌብሳይቱ ላይ ዲቴል አንብቡ ደን ይሄን ቪዲዮ ደግሞ እያያችሁ ደግሞ ሞር ኦፍ መጠቀም ትችላላችሁ ደን እዚህ ጋር ደግሞ መርሳት የለባችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ ሶ እያንዳንዱ ሊንክ በመንካት እኔ the first one which is እዚህ ጋር እንደምታዩት which is research based ነው ቅድም እንዳለው ዲግሪ ያላችሁ ማስተርስ አፕላይ የምታደርጉ ማስተርስ ኖራችሁ PhD then that process ላይ ያላችሁ research based program ነው እዚህ ጋር አፕላይ የምታደርጉት the first one guideline ነው guideline ላይ በጣም መጠንቀቅ ያለባችሁ እያንዳንዱ ነገር አንብቡ guideline-ን ስታነቡ more of clear image ይኖራችኋል ሶ በሱ መሰረት መከተል ነው then እዚህ ጋር application form አለ application form የ2526 ይሄንን ይመስላል then placement form አለ ፕሌስመንታችሁ የምትሞሉበት then field of study plan ወይ ደግሞ አለ then health አለ then ደግሞ recommendation አለ ለሲ እያንዳንዱ so this is the guideline ነው guideline ስታዩት እንዳልኳችሁ በጣም vague ነው በጣም ሰፊ ነው so ጊዜ ወስዳችሁ ማንበብ ይተበቅባችኋል
ደን ናሽናሊቲ ይጠቅሳል። እዚህ ጋር እንደምታዩት ኤጅ አለው፣ ኤጅ ሊሚት እያንዳንዱ ሪሰርች ቤዝድ አንደርግራጁዌት ኢቨን ኦልሶ the college of technology ኤጅ ሊሚት አለ። መጀመሪያ ኤጅ ሊሚታችሁ ከናንተ ጋር ማሄድ ከሆነ ፕሮሰሱን ባትጀምሩት የተሻለ ነው። ስለዚህ ኤጅ ሊሚት አለው። እሱን በጥንቃቄ ለማየት ሞክሩ። እሱን ካያችሁ በኋላ ደን እነዚህን ዲቴሎች ይወረዳችሁ አንብቡ። ናሽናሊቲውን ደን ናሽናሊቲ እኛን ስለሚያካትት ችግር የለው። ደን ስኮላርሺፕ ፕሮግራሞቹን ኢቨን አፕሊኬሽን ላንጉዌጅ ይላል እዚህ ጋር እንደ ሄልዝ ኢንሹራንስ ሄልዝ ዶክመንቶች እንደሚያስፈልጋችሁ እነሱን ዲቴል ይጠቅሳል። ስለ ስኮላርሺፕ ፕሮግራሞች አሉት። እንደምታዩት በጣም አሰልቺ ይመስላል። እዚህ ጋር አፕሊኬሽን ፕሮሰስ ቀደም ሜንሽን ያደረግናቸው 4 ስቴጆችን ያሳየናል። እያንዳንዱ ስለሚያሳይ ሞር ብታዩት ለእናንተ አድቫንቴጅስ ነው። ሌትስ ፕሮሲድ ቱ አፕሊኬሽን ፎር the placement selection ደግሞ እንመልከት። እዚህ ጋር እንደምታዩት ጃፓን ዩኒቨርሲቲ እዚህ ጋር the first one which is the application form ነው። እዚህ ጋር ሴሌክሽኑ ሳይሆን አፕሊኬሽን ፎርም ላይ እንዳልኳችሁ ቀደም በእጅ መጻፍ አይቻልም፣ ታይፕ ነው የሚደረገው። እንደምታዩት ፒዲኤፍ ላይ ክሊክ ሳደርግ ስፔሶች አሉ። ስለዚህ እነሱ ላይ ቦክሶቹን ደግሞ እንደምታዩት ቲክ መደረግ የሚችሉ ቦክሶች ናቸው። when you tick select አደረጋችሁ ማለት ነው። እዚህ ጋር ከጻፋችሁ በኋላ ነው መጨረሻ ላይ ፕሪንት አውት አድርጋችሁ በሲልድ ወይ ነው በኤንቨሎፕ የምትልኩት ማለት ነው። ስለዚህ እዚህ ጋር ኤቭሪ ዲቴል በጣም ሲምፕል ነው፣ ሪደብል ነው። እዚህ ጋር የምትሞሏቸው ነገሮች ኩዌስቸናሪዎቹ ምናምን በጣም ቀላልና ለመረዳትም ሲምፕል ስለሆኑ ጊዜ ወስዳችሁ እንትን በሉት። እኛም ደግሞ ቴሌግራም ቻናላችን ላይ @ermi8 ላይ እያንዳንዱን ዶክመንት which is መርጅ አድርገን ወይ ደግሞ ኮምፓይል አድርገን የእያንዳንዱ ሪሰርች ፕሮግራም ኦር የዲግሪ ደን ኦልሶ የኮሌጅ ኦፍ ቴክኖሎጂውን እያንዳንዱን አስተካክለን ስለምናስቀምጠው እዛ ላይም ሄዳችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው ኢዚሊ። ደን እዚህ ጋር እንደምታዩት ደግሞ the second one which is selection ነው። ሴሌክሽን ፕሮሲጀር ላይ በጣም መጠንቀቅ ያለባችሁ እነዚህን ነገሮች በምትሞሉበት ሰዓት ሴሌክሽን ፕሮሲጀር ዩኒቨርሲቲውን ደን ፕሮግራሙን ደን ደግሞ አድቫይዘሩን ሴሌክሽናችሁ ፈርስት ቾይስ፣ ሰከንድ ቾይስ፣ ሰርድ ቾይስ የምትመርጡት ያንን ኢንተርቪው ካለፋችሁ በኋላ ቀጣይ ስቴፕ ላይ ምንድነው የምትጠቀመው ወይም ደግሞ ምን ዩኒቨርሲቲ ነው ማገኘው የሚለው ሰርች ማድረግ እንዳረሱ። the third one እዚህ ጋር የምታዩት which is the certificate of health ነው 26 ይላል 2026 ኔማችሁን ዲቴላችሁ ሁሉ ነገር ስፔሻሊ ከተቻለ ብቻ ሳይሆን ማንዳቶሪ ነው። ሄልዝ ፕሮፌሽናል ነው መምላት ያለበት፣ ሜዲካል ዶክተር ቢሆን ተመራጭ ነው። እሱ ኤቭሪ ዲቴሉን ክሮስ ቼክ ከተደረገ በኋላ ቲክ ተደርጎ መሞላቱን እንዳረሱ ማለት ነው። ደን ኦልሶ ማህተም ማድረጋችሁ እንዳረሱ፣ ምክንያቱም ሌጋል የሆነ ከሆስፒታሉ የሚወጣ ነገር ስለሆነ። then the last document which is recommendation ነው። ሪኮመንዴሽን ላይ ከሌሎቹ ለየት የሚያደርገው እዚህ ጋር የምትልኩት ሪኮመንዴሽን አብዛኛው ጊዜ የምናውቀው አስተማሪዎችን ጠይቀን እነሱ ይልኩልናል፣ እኛ ነን አታች የምናደርገው። ነገር ግን በዚህ ሜክሲት ስኮላርሺፕ ግን አስተማሪ ትልካላችሁ። ኤቭሪ ጥያቄውን መልሱን ጽፎ ደን ምንድነው የሚያደርግላችሁ በኢንቨሎፕ አሽጎ በፖስታ ለእናንተ ይልካል ማለት ነው። ያ ፖስታ መፈታት የለበትም፣ እንደታሸገ ስሙን ከጀርባው ይጽፍበታል። ደን እሱን ዶክመንት ሌሎቹን ዶክመንቶች በፖስታ እንዳደረጋችሁት እሱም አዘር ፖስታ ነው አንድ ላይ ፖስታ ቤት ይገባል ማለት። ስለዚህ እናንተ ምንም ራይት የላችሁም ከፍታችሁ ለማየት። ስለዚህ እሱን መጠንቀቅ አለባችሁ። ደን the same process for the undergraduate የምታዩት the same process ነው። እዚህ ጋር ጋይድላይን አለው። ደን አፕሊኬሽን ፎርም፣ ደን ፕሌስመንት ፎርም፣ ደን እዚህ ጋር እንደምታዩት ሄልዝ አለ። ደን the last one ደግሞ which is recommendation አለ። ደን እዚህ ጋር እንደምታዩት the COSIN ደግሞ አለ which is college of technology። the COSIN ስቱደንትም ተመሳሳይ ፕሮሲጀር ነው የምትከተሉት። እዚህ ጋር እንደምታዩት የራሱ የሆነ ጋይድላይን አለው፣ አፕሊኬሽን ፎርም አለ። the COSIN እዚህ ጋር በጣም መጠንቀቅ ያለባችሁ ዶክመንቶቹ ለእያንዳንዱ ይለያያሉ። ስለዚህ የምትፈልጉትን አፕላይ የምታደርጉበት ጋር ሲገቡ የራሱን የሆነ ዶክመንት መጠቀማችሁን እንዳረሱ፣ የሚሞሉት ትንሽ ዲፈረንስ ስላላቸው ማለት ነው። ደን እዚህ ጋር እንደምታዩት any recommendation other format acceptable ነው። ስለዚህ ያንን ፎርማት ተከተሉም ላትባሉ ይችላልላችሁ። ግን ሲጻፍላችሁ ሞር ዲቴል ቢሆን ተመራጭ ነው። የዛሬ ቪዲዮ ይሄንን ይመስላል። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ቤተሰብ መሆን ይቻላል። ይመቻችሁ። ፒስ